በየ3 ወር የሚሰጠውን የእርግዝና መከላከያ ከመጀመራችሁ በፊት ማወቅ ያለባችሁ ነገሮች፣ ጠቃሚ የማህፀንና ጽንስ መረጃዎች እንዲደርሷችሁ ፎሎ ያድርጉ። ጤና ይስጥልኝ። ይህ የእርግዝና መከላከያ ሀገራችን ውስጥ በስፋት ጥቅም ላይ የሚውል ነው። እንደ አጠቃላይ ውጤታማ የሚባል ነው። ነገር ግን የጎንዮሽ ችግሮች አሉት። አንደኛ፣ በጀመራችሁ የመጀመሪያዎቹ ወራት የወር አበባ መዛባት እንዲኖር ሊያደርግ ይችላል። ረዘም ላለ ጊዜ ከተወሰደ ደግሞ የወር አበባ ላታዩ ትችላላችሁ። ሁለተኛው፣ ካቆማችሁ በኋላ እርግዝና ለመከሰት እስከ 1 ዓመት ሊዘገይ ይችላል። አንዳንዴ እስከ ዓመት ከ6 ወርም ሊቆይ ይችላል። የወር አበባም እንደዛው ለዚህን ያህል ጊዜ ሊዘገይ ይችላል። እነዚህ ብዙ ታካሚዎች ይህንን የጎንዮሽ ችግር ባለማወቅ ለመታየት ከሚመጡባቸው ዋና ምክንያቶች ናቸው። ሶስተኛው ደግሞ ረዘም ላለ ጊዜ ሲወሰድ የአጥንት መሳሳት እንዲከሰት ሊያደርግ ይችላል። ደግነቱ ካቆማችሁት በኋላ ችግሩ በራሱ እየተስተካከለ ይሄዳል። ስለዚህ የእርግዝና መከላከያ ከ2 ዓመት በላይ እንድትጠቀሙት አይመከርም እና የጎንዮሽ ችግሮቹን ከግምት ማስገባት አስፈላጊ ነው። ይህ መረጃ ጠቃሚ ሆኖ ካገኛችሁት ሌሎችም እንዲህ አይነት እንዲደርሳችሁ ፎሎ ያድርጉ። መረጃው ለሚጠቅማቸው ሼር አድርጉላቸው። አመሰግናለሁ።